ሰላም ተመልካቾቻችን እንዴት ናችሁ? ማርታ ነኝ። አሁን የምገኘው በከተማችን መነጋገሪያ በሆነውና በመሃል ሴምሴ ኮምፓውንድ አፓርትመንትን እየሸጠ በሚገኘው ትልቅ ድርጅት ላይ ነው። በዚህ ተገኝቻለሁ። ምን አዳዲስ እድሎች ለገዢዎች አሉ የሚለውን በዲቴል አሳያችኋለሁ። አብራችሁን ሁኑ። ሰላም እንዴት ነህ? እንደምን አለሽ? ሰላም ነው ወይ? አለን። እንኳን ደህና መጣሽ ወደ ድሪም ቢልደርስ። እንኳን ደህና ቆያችሁ። በድጋሚ እንኳን ወደ ድሪም ቢልደርስ ሪል ስቴት በሰላም መጣሽ ማርታ። እሺ፣ በጣም አመሰግናለሁ። እንኳን ደህና ቆያችሁ። እናመሰግናለን። እንግዲህ ወደ ቢሮአችሁ መጥቻለሁ። ቆንጆ ነው ባይዘው ቢሮአችሁን በጣም ወድጃለሁ። ስገባም ጀምሮ ያለውን ነገር እንግዲህ አሁን ከተማው ላይ መነጋገሪያ ሆኗል ድሪም ቢልደርስ ሪል ስቴት እና ለተመልካቾቻችንም ማን ነው ድሪም ቢልደርስ ሪል ስቴት የሚለውን መጀመሪያ ብታስተዋውቀን ሚኪ ደስ ይለኛል። እሺ፣ በጣም አመሰግናለሁ። ተመልካቾቻችንም ካላወቁን እኔ ሚኪያስ እባላለሁኝ። እንግዲህ ረጅም ዓመት ሪል ስቴት ሙያው ላይ የሽያጭ ሙያው ላይ የሰራ ሰው ነኝ። አሁን ላይ ደግሞ ድሪም ቢልደርስ ሪል ስቴት ላይ የሽያጭ ሱፐርቫይዘር ነኝ ማለት ነው። እንግዲህ ድሪም ቢልደርስ ማን ነው የሚለውን ነገር ለመናገር ያህል ዋናው ማዘር ካምፓኒያችን ኬድማስ ትሬዲንግ ይባላል። ኬድማስ ትሬዲንግ ስር 4 ሲስተር ካምፓኒዎች ወይም ቺልድረን ካምፓኒዎች የምንላቸው አሉ። አንደኛው ቴራ ኢንጂነሪንግ ይባላል። 21 ዓመት ያህል ኮንስትራክሽን ላይ የሰራ ትልቅ ድርጅት ነው። አሁን ያለንበትን ቢሮ ጨምሮ ሌሎች 6 የሚሆኑ ህንፃዎችን ራሱ ገንብቶ የሰራ ነው ማለት ነው ለራሱ አገልግሎቶች። ለምሳሌ አያት ክብር ደመና አካባቢ ላይ G+12 የሆነ ህንፃ አለ። እስከ 4ኛው ፎቅ ላይ ሱቅ ነው። ከዛ በኋላ ያሉት አፓርታማ ናቸው ማለት ነው። ሙሉ ህንፃው ለኪራይ ነው የዋለው ማለት ነው። ሌላ ደግሞ ሰሚት ላይ G+6 የሆነ ሌላ ህንፃ አለው። እሱም ለኪራይ ነው ማለት ነው። አፓርትመንት ናቸው ሙሉ። አሁን ያለንበት ቢሮና እንዲሁም ደግሞ ገርጂ ሌላ ቢሮ እንደዚሁ ለኪራይ አገልግሎት ነው የምንጠቀመው ማለት ነው። ይሄን ያየሽውን ቢሮ እንደምትመለከቱ በጣም ሰፊ ነው። ትንሹ የሚባለው እዚህ ቢሮ ላይ 20 ካሬ ነው። ኢቭን 20 ካሬ ሆኖ እንኳን የራሳቸው ባዝሩም አላቸው እያንዳንዱ ቢሮ ማለት ነው። ስለዚህ ይሄ ልዩ ያደርገዋል ማለት ነው። በጥራት የሚገነባ ድርጅት ነው። ሁለተኛው ሲስተር ካምፓኒ ዳስ ኢንጂነሪንግ ይባላል። ዳስ ኢንጂነሪንግ ደግሞ ኢሊቬተር እና እንዲሁም ደግሞ ጄኔሬተሮችን የሚያስመጣ ድርጅት ነው ማለት ነው። ሶስተኛው ደግሞ እንደዚሁ ቴራ አልሙኒየም ይባላል። የአልሙኒየም ፍሬሞችን ኢምፖርት የሚያደርጋል እዚህም ያመርታል ማለት ነው። ከዛ ደግሞ አሁን አራተኛው ድርጅታችን ድሪም ቢልደርስ ይባላል። ድሪም ቢልደርስ አጠቃላይ ለሽያጭ የሚወጡ ቅድም ቴራ ላይ ያሉት ለኪራይ ናቸው። ድሪም ቢልደርስ ደግሞ ለሽያጭ የሚወጡ አፓርትመንቶችን ይገነባል ማለት ነው። አሁን ላይ ያለው ደግሞ መንግስት በጣም በትኩረት የሚያይበት ቦታ ላይ ሲኤምሲ ላይ የመጀመሪያው የኮሪደር ልማት የተሰራበት ቦታ ላይ 23000 ካሬ ሜትር በውስጡ 2 መዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ሲኒማ፣ የተለያዩ ኢንዶር እና አውትዶር ፕሌይግራውንዶችን ጨምሮ እያስገነባ እንገኛለን ማለት ነው። በጣም አሪፍ። ያው ስለ ባክግራውንዱ ሞር የጠየኩ ደንበኞች ወይም ሰው ገዢዎች ቤት ሲገዙ ድሪም ሲባል ወይም ሌላ ካምፓኒ ሲባል ማን ነው ምን ሰርቷል የሚለው ያው ፎከስ ያደርጋሉ። ልክም ነው። ሰው ኢንቨስት የሚያደርግበትን ቦታ በደንብ ማወቅ አለበት፣ አቅም አለው የሚለውና እንግዲህ እንደነገርከኝ ድሪም ዝም ብሎ አይደለም ከተማው ላይ እንግዲህ የበዛው ብዙ ሲስተርስ ካምፓኒዎች አሉት። ይሄ ጥሩ ነገር ይመስለኛል ለደንበኞች። አሁን እንግዲህ ማስታወቂያ ላይ በደንብ እያየን ያለ ነው። አሁን መጨረሻ ላይ አንተ ሜንሽን ያደረከው ሴምስ ያለው ሳይታችሁን ነውና እስኪ ስለሱ ሳይት አጠቃላይ ያለውን ሁኔታ ንገረን። ኮምፓውንድ አፓርትመንት ነው አይ ቲንክ እንዳየሁትና ምን የተለየ ነገር ኦፈር አለው? ምን ይመስላል? እሱን በደንብ ክሊር አድርግልን። ኦኬ፣ እሺ። የድሪም ሪል ስቴት ዋናው ለየት የሚያደርገው ነገር ብለን የምናስበው ሲኤምሲ ላይ የሚገነባው ቦታ ላይ 23000 ካሬ ሜትር ነው እንደነገርኩሽ። በጣም ከተማው ላይ አነጋጋሪ የሆነ ፕሮዳክት እንደሆነ እናስባለን። በአገሪቱ ላይም ደግሞ የማይደገም ፕሮጀክት ነው ብለን ነው የምናምነው ማለት ነው። ይህን ስልሽ እንደነ ድሪም አይነት ሪል ስቴት እየገነባን ነው። እንዲሁም ደግሞ ደንበኞችም ራሱ እንደነሱ አይነት ሪል ስቴት ነው የምፈልገው ብለው እስኪሉ ድረስ የሚያስገርም ፕሮጀክት ነው እየገነባን ያለ ነው። ይህን ምልሽ በምክንያት ነው። እንግዲህ ኮምፓውንድ አፓርትመንት የተለመደ ነው እኛ ከተማ ላይ። ነገር ግን በውስጡ ባለ 5 ኮከብ ሆቴል ያለው ኮምፓውንድ አፓርትመንት ግን የለም። ይህ ሌግዠሪ ስለሚያደርገው ይህንን የማይደገም ፕሮጀክት ነው ማለት ነው አሁን እየገነባን የምንገኘው። ከሴኩሪቲ ዋይዝ ሆቴል እንዴት ሴኩሪቲ እንዳለው ታውቂያለሽ።
አፍሪካን ኮንቬንሽን 200 ሜትር ርቀት ነው ከኛ ሳይት ያለው። ከኛ ሳይት ፊት ለፊት ለሚ ፓርክ ነው ያለው። ከዛ ከተማውን የምታይበት በጣም ልዩ አማራጭ አለ። ከፍ ያለ ቦታ ነው የኛ ሳይት የሚገኘው። ሙሉ አዲስ አበባን ማየት የምትችይበት ኦፈር ነው ያለ ማለት ነው። ከዛ በተጨማሪ ደግሞ 2 ትላልቅ መዋኛ ገንዳዎችን እያስገነባን እንገኛለን። ሲኒማ አለው እንደነገርኩሽ፣ የልጆች መጫወቻ ቦታ ከውጪ አውትዶር ላይ ባስኬትቦል፣ ቴኒስ ኮርት፣ ቮሊቦል እንዲሁም ደግሞ እግር ኳስ ፉትሳል አድርገው መጫወት የሚችሉበትን ቦታ አዘጋጅተናል። ኢንዶር ደግሞ ልክ ጋስት ሞል ላይ እና ሴንቸሪ ላይ የተለመዱ የልጆች መጫወቻ ቦታዎችን አዘጋጅተናል ማለት ነው እና ደንበኞች ከቤታቸው ሳይወጡ ይህንን አይነት ሌግዠሪ የሆነ ኑሮ ማግኘት ይችላሉ። ስፔሻሊ እናት ነሽ አንቺ። በአንቺ በኩል በነግርሽ እንኳን ከስራ በጣም ደክሞሽ ነው የምትመጪው። ብዙ ሰው ኢንተርቪው አድርገሽ ነው የምትመጪው። ከዛ ቤት ስትገቢ ልጅሽን ከትምህርት ቤት ስታመጪ ማረፍ ትፈልጊያለሽ፣ ለነገ ስራ መዘጋጀት ትፈልጊያለሽ። ልጅሽን ፕሌይግራውንድ ውስጥ አስቀምጠሽ ከፕሌይግራውንዱ ፊት ለፊት 2000 ካሬ የወንድና የሴት ስፓ አለ እኛ ጋር። ያ ማለት አንቺ ስፓሽን ጸጉርሽን እየተሰራሽ ልጅሽ እዛ ጋር ሲጫወት በመስታወት ማየት ትችያለሽ ማለት ነው። ስለዚህ ሁለቱንም አይነት አገልግሎት ሳታጪ ታገኛለሽ ማለት ነው። ትልቅ እረፍት ነው ብለን እናስባለን። በጣም ቆንጆ ነገር ነው የነገርከኝ። እነዚህ ነገሮች ሁሉ ኮምፓውንድ ግቢ ውስጥ መኖሩ ለአንድ የቤት ባለቤት እረፍት ነው። ከዛው ኮምፓውንድ ሳይወጣ ሁሉን ነገር ማግኘቱ እና እኔ ግን ትንሽ ያስገረመኝ እናንተ እንዳልከው ለየት ያለ ነው 5 ስታር ሆቴል ግቢ ውስጥ መኖሩና ምንድነው ምክንያቱ? እዛ ግቢ ውስጥ ሆቴሉ መኖሩ ምንድነው ምክንያቱ? በዋናነት ያው አፍሪካን ኮንቬንሽን ነው ታውቂያለሽ። በ4 ቢሊዮን ዶላር ነው የተገነባው ያ ቦታ። የተለያዩ ስብሰባዎች ይኖራሉ። ኢቨን ያለፈው የአፍሪካ ህብረት ስብሰባ ላይ 5 ቀን ነበረ ሰሚቱ የተካሄደው። ከአምስቱ 3 ቀን እዚቹ አፍሪካን ኮንቬንሽን ነው ማለት ነው ሲደረግ የነበረው ስብሰባው። አሁን ደግሞ 5.7 ቢሊዮን ብር 5.7 ቢሊዮን ዶላር ተበጅቶ ማስፋፊያ እየተደረገለት ነው። ያ ማለት በጣም ሌሎች ስብሰባዎች ይኖራሉ። ኮፕ ስብሰባ ካወቅሽ የ2030 ኢቨን አዲስ አበባ ነች የምታዘጋጀው ማለት ነው በዚህ። ስለዚህ እነዚህን አይነት ትልልቅ ስብሰባዎች ይካሄዳሉ። ስለዚህ ከዛ ስብሰባ ወጥተው የሚያርፉበት ቦታ ያስፈልጋል። ሌግዠሪየስ የሆነ በጣም ደረጃውን የጠበቀ አገራችንን በክብር የሚያሳይ ትልቅ ነገር ያስፈልጋል። ስለዚህ ይሄ ነገር መኖሩ ለነዋሪዎች እንደውም በጣም ትልቅ ሴኩሪቲ እንዲያገኙ እዛም ለሚ ፓርክ ከዛው ከሆቴሉ ወጥተው ለሚ ፓርኩ መጎብኘት እንዲችሉ ይረዳቸዋል ማለት ነው። ስለዚህ መንግስት አይን የሚጥልበት አይነት ፕሮጀክት ነው ብለን እናስባለን። በጣም መልካም። ያው ጥያቄ እሱ ነበረ እውነቱን ለመናገር የኮንቬክሽኑም ገስቶች ወይም እንግዶችን ተጠቃሚ እንዲሆኑ ፕላስ ደግሞ ለነዋሪዎቹም ሌግዠሪ እንዲሆን ያስችላል። በጣም ቆንጆ ኦፈር ነው እውነቱን ለመናገር። ሌላው እንግዲህ ያው ሰዎች አፓርትመንት እድል ሲሰጣቸው ወይም መግዛት ሲፈልጉ ሁሉም ሰው የቤት ፍላጎት አለው ኦፍ ኮርስ፣ ግን አፎርድ ማድረግ መቻሉ ነው ደግሞ አይደለ? በጣም ማለት መግዛት ይችላል ወይ? ሪል ስቴቶች የሚያወጡት የካሬ ዋጋ ተመጣጣኝ ነው ወይ? ያንዳንዱ ሰው መጠነኛ የገቢ ደረጃ ላይም ያለ ዝቅተኛ የገቢ ደረጃ ላይም ከፍተኛ ላይም ያለው አፎርድ ያደርገዋል የሚለው ነውና ምናልባት አንተ ሌግዠሪ እንደሆነ እየነገርከኝ ነውና ታዲያ ሁሉም አፎርድ ማድረግ ይችላል? የዋጋውና ያከፋፈሉ ሁኔታ ደግሞ እስኪ ክሊር አድርግልን። በጣም ጥሩ። ያው የኛ ፕሮጀክት እንደው ፕራይሲንጋችን ከሚጠበቀው በላይ ዝቅ ያለ ነው ብዬ አስባለሁ። ያው አፎርደብል ነው ለአብዛኞቹ ሰዎች አፎርደብል ነው ብለን እናስባለን። ምክንያቱም አሁን እኛ ጋር 100% ለሚከፍል ደንበኛ 78,000 ብር በካሬ ነው እየሸጠን ያለ ነው። ከዛ በዳውን ፔመንት ደግሞ በ10% ለሚጀምሩ 98,000 ነው። ለነሱ ደግሞ ልዩ ኦፈር 50% የተረጋገጠ የባንክ ብድር አዘጋጅተንላቸዋል። ያ ማለት በጣም ሴፍ ናቸው ማለት ነው። ክፍያ ለመፈጸም እጅግ ሴፍ ናቸው። በኋላ ላይ ደግሞ ስመጣ ድርጅቱ ታማኝነቱ ላይ ከጠየቅሽን እኛ ኮሚትመንት እንወስዳለን። ለምንዘገያቸው በየወሩ ለሚመጡ ዘግይቶቹ ራሱ ክፍያ ኮምፐንሴሽን አዘጋጅተናል። አንዘገይም፣ ግን በቃ ሴፍቲ እንዲሰማው ደንበኛ ያንን እናደርጋለን ማለት ነው። ስለዚህ እንዳልከው 100% ለሚከፍሉ በካሬ ስንት አልከኝ? 78,000 ባለ 1 መኝታ ከ5.3 ሚሊዮን ብር መጀመር ይችላሉ። ባለ 2 መኝታ በ7 ሚሊዮን ብር በሙሉ ክፍያ ማግኘት ይችላሉ። ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ
ማግኘት ይችላሉ። ከዛ በዳውን ፔመንት ደግሞ ሲሆን የተለያዩ ያከፋፈል ስርዓቶች ይኖሩናል ማለት ነው። ቆንጆ ይመስላል። ምክንያቱም ሌግዠሪነቱን ስለነገርከን እኔ ዋጋው በጣም ከፍ የሚመስለኝ ነበር። ፕላስ ደግሞ የባንክ ኦፈሩ የተረጋገጠ መሆኑና ሁሉም ሰው ካሹን አንድ ኢንቨስት ማድረግ ላይፈልግም ላይችልም ስለሚችል ባንክ ኦፈራችሁም ለደንበኞች ጥሩ ኦፈር ይመስለኛል፣ ጥሩ ምርጫ ይመስለኛል። ሌላው ግን ብዙ ጊዜ ገዢዎች እንግዲህ የቤት ገዢዎች እኔ የቤት ገዢዎችን ወክዬ ጭምር ነው እየጠየቁ ያለሁትና ነገር ግን በመሀል የሚኖሩ የማቴሪያል ጭማሪዎች ቢኖሩ እናንተ ጋር የሚጨምሩ የዋጋ ጭማሪዎች አሉ ወይ? እሱን በተመለከተ እስኪ መረጃ። በጣም ጥሩ ጥያቄ እዚህ ጋር አነሳሽልኝ። አሁን በጣም ብዙ ቦታ ላይ እንደሱ የተለመደ ነው። ዋጋ ሲሚንቶ ሲጨምር ዋጋ ይጨምራል፣ ዶላር ከጨመረ ይጨምራል፣ ብረት ከጨመረ ይጨምራል የሚሉ ውላቸው ላይ ራሱ እንደዛ የሚያስገቡ ብዙ ድርጅቶች አሉ። ያ የሚሆንበት ኬዝ ምን መሰለሽ? ሪል ስቴት ላይ ሁለት አይነት ገንቢዎች አሉ። አንደኛው ሪል ስቴት አልሚ ነው የሚባለው፣ ሁለተኛው ደግሞ ሪል ስቴት ነጋዴ ይባላል። ሪል ስቴት አልሚ ከሆነ ቀድሞውኑ ፋይናንሱን ያውቀዋል። ማለት ይህን ያክል ብሰራ ይህን ያክል በጀት አለኝ። ለምሳሌ አልሚ ከሆነ ከዚህ በፊት ኮንስትራክሽን ባክግራውንድም ይኖረዋል። ለምሳሌ የኛ ድርጅት ማለት ነው 21 ዓመት ኮንስትራክሽን ካምፓኒ ባክግራውንድ አለው። ያ ማለት ስለዚህ ኤቭሪ ፋይናንሱን እናውቀዋለን። ለአንድ ፍሎር አፓርታማ ምን ያክል በጀት እንደምንበጀት እናውቀዋለን። ወደፊትም እንኳን ኢስቲሜት ብናደርግ ኢንፍሌሽን ቢመጣ ብለን የተወሰነ መቋቋሚያ ይመድባል አልሚ ከሆነ። ነጋዴ ግን ከሆነ የዕለቱን ትርፍ ይዞ ከዛ ነገ ላይም ቢጨምር ያንኑ እያተረፈ መሄድ ነው የሚፈልገው ማለት ነው። ስለዚህ ምንም አይነት የሪል ስቴት የመገንባት ባክግራውንድ ከሌለው ጀስት አሁን ዋጋ ቅናሽ ዋጋ ያወጣል፣ ከሌላው የቀነሰ ከዛ በኋላ ነገ ላይ እየጨመረ አብሮ ይሄዳል ማለት ነው። ይሄ የነጋዴ ባህሪ ነው። ማንኛውም ነጋዴ የሚያደርገው ነገር። አልሚ ስትሆኝ ግን እንደዛ አይደለም የሚሆነው ማለት ነው። ስለዚህ እኛ ጋር ኦልሬዲ ቀድመን ኢስቲሜት አድርገነዋል ዋጋውን ማለት ነው። ኢቭን ማክሲመም ኢንፍሌሽን እንኳን ቢመጣ ብለን የራሳችን ኢስቲሜሽንን ወስደናል ማለት ነው ካለን ባክግራውንድ አንጻር ተነስተን። ስለዚህ ምንድነው ደንበኞች ትልቅ አድቫንቴጅ የሚያገኙት እኛ ጋር ሲመጡ ፊክስድ ፕራይስ ምንም አይነት ዋጋ የማይጨምርበት ሲስተም ነው ያለው እኛ ጋር ማለት ነው። ስለዚህ ብረትም ዶላርም ሲሚንቶ ነዳጅም ማንኛውም አይነት ይሄ ከኮንስትራክሽን ጋር የሚያያዝ ኮስት ቢጨምር አንዴ ከተዋዋሉ በዛ ዋጋ ፊክስድ ሆኖ ይጸናል ማለት ነው። መልካም፣ ጥሩ ነገር ይመስለኛል ለገዢዎች። ሌላው ጥያቄ ምንድነው ባላችሁት ጊዜ ባታስረክቡስ ምንድነው ደንበኛው የሚኖረው ጋራንቲ? ኦኬ፣ ቅድም እሱን እያነሳውልሽ ነበርና እኛ ኤግዛክትሊ ውላችን ላይ ቁጭ አድርገናል እሱን ማለት ነው። ያው እንደሚታወቀው ፎርስ ሜዠር የሚባል ነገር አለ። ፎርስ ሜዠር በኮንስትራክሽን ምንድነው? ኢንኬዝ እንደ ሀገሪቱ ሙሉ ኤሌክትሪክ አቅርቦት ባይኖር ሙሉ ለሙሉ ሀገሪቷ ላይ ብላክአውት ካረገኝ ኤሌክትሪክ ምንም አይነት ግንባታ ማካሄድ አይቻልም። ሌላ ደግሞ ሀገሪቷ ላይ ፓንደሚክ ከመጣ ለምሳሌ ባለፈው ኮቪድ መጥቶ ነበረ። ምንም አይነት ስራ መስራት አልተቻለም። ሁሉም ሎክዳውን ሆኖ ቤት ውስጥ ተቀምጦ ነበር። ስለዚህ እንደዚህ አይነት ኬዞች እንደዚህ ከአቅም በላይ የሆኑ ነገሮች ከመጡ የተወሰነ ማሻሻያ ጊዜ እንጠይቃለን። እሱንም በጽሁፍ ነው ከደንበኛው ጋር የምንግባባው ማለት ነው። ነገር ግን ከዚህ ከአቅም በላይ የሆኑ ችግሮች እስካልመጡ ድረስ በየወሩ 1% ከቶታል ፕራይሱ ላይ ድርጅቱ ይቀጣል ይላል ውላችን። በየወሩ እኛ የምናስገነባው ይሄ ሌግዠሪ መንደር ላይ 1000 ቤቶች አሉ። ያ ማለት 1000 ቤቶቹ ላይ 1% ስንቀጣ 1000% ይሆናል። ይሄ 1 ወር ብንዘገይ ነው። ኢማጂን 6 ወር ብንዘገይ 6000% ነው የምንቀጣው። ያ ማለት ድርጅቱ ያሰበውን ትርፍ ራሱ በ6 ወር መዘግየት አጣው ማለት ነው። ስለዚህ ይሄኛው ስለማያስኬድ እኛም ደግሞ በአቅማችንና ኢቨን ይሄን ፕሮጀክት ስንመድብ 10 ቢሊዮን ብር መድበን ነው እየሰራን ያለ ነው። ያ ማለት ገዢም መጣም አልመጣም የኛ ግንባታ አይቆምም ማለት ነው። ኢቨን ነግሬሽ የለም መጀመሪያ 6 ፕሮጀክቶች እኛ ለኪራይ እንጠቀምበታል። ስለዚህ ይሄኛውንም ፕሮጀክት እኛ ለኪራይ ብንጠቀም እዚሁ አፍሪካን ኮንቬንሽን ላይ የሚመጡ ደንበኞችን ብቻ በማከራየት በጣም ትልቅ ትርፍ ያገኛል የኛ ድርጅት ማለት ነው። ስለዚህ ዋናው ነገር እኛ ሰስተነብል ነን፣ ደንበኛውንም የምንጎዳበት ምንም ሚንስ የለም ማለት ነው። በጣም ጥሩ ነው። ተመልካቾቼም ክሊር የሆነ ነገር አግኝተዋል ብዬ አምናለሁ። አንተ ግን ቀረ የምትለው ገዢዎች ወይም ደንበኞች ቢሰሙ
ስለ ድሪም ቢያውቁ ብለህ የምታስበው ተጨማሪ ነገር ካለ እድሉን እንሰጥሃለሁ። በጣም ጥሩ ማርታ፣ ያው ልምድ አለሽ፣ ለደንበኛም ደግፈሽ ነው የምትጠይቂው። በጣም ደስ ይላል አጠያየቅሽ። ግን አንድ ተጨማሪ ጥያቄ፣ ብዙ ደንበኛ ኖቲስ የማያደርገው ነገር አለ ብዙ ቦታ ሲያይ ማለት ነው። ስለዚህ እንደ ቲፕ ከኛ ገዙም አልገዙም ይህን ኢንፎርሜሽን መያዛቸው ለእነሱ ስለሚጠቅም ልንገርሽ። አንድ እኛ ቤት ላይ ግሮስ ኤሪያ እና ኔት ኤሪያ የሚባሉ ነገሮች አሉ በሪል ስቴት ማርኬት ላይ። ግሮስ ኤሪያ ማለት አሁን እኛ የምንሸጥልሽ የቤቱ ካሬ ስፋት፣ ለምሳሌ ባለ 3 መኝታ እኛ ጋር 165 ካሬ አለ። 165 ካሬ ማለት በርሽን ከፍተሽ ስትገቢ የምታገኙ የካሬ ስፋት አይደለም። የቀድሞ የነገርኩሽ መዋኛ ገንዳዎች፣ የሊፍት፣ የደረጃ ሁሉም ነገር አካቶ የያዘ ቦታ ነው። ምክንያቱም የአገልግሎት አንቺው ራስሽ ስለምትጠቀምበት ማለት ነው። ኔት ኤሪያ ደግሞ የሚባል አለ። ልክ በርሽን ከፍተሽ ስትገቢ የምታገኙ የቤቱ ስፋት ማለት ነው። እዚህ አሁን ብዙ ቦታ ላይ የማያስተውሉት 200 ካሬ ብለው ይገዙና ደንበኞች ኔት ኤሪያው ግን 100 ካሬ ይሆንባቸዋል። ያ ማለት ለማይኖሩበት 100 ካሬ እየከፈሉ ነው ማለት ነው። እኛ ጋር ግን 165 ካሬ የሚገዛ ደንበኛ 27 ካሬ ብቻ ነው የምናነሳው ኮመን ኤሪያ። ከዛ ውስጥ 15 ካሬው የፓርኪንግ ነው። አንቺ የገዛሽበት ቤት ላይ በቤት ቁጥርሽ የሚለይ የፓርኪንግ ቦታ አለሽ። ስለዚህ አንቺ መኪና የምታቆምበት ቦታ ላይ ሌላ ደንበኛ መጥቶ መኪና ማቆም አይችልም። ስለዚህ ይሄኛው ልዩ ኦፈራችን ነው። ለጋራ መጠቀሚያ እንግዲህ መዋኛ ገንዳ ሰተን፣ የልጆች መጫወቻ 2 ሰተን፣ ቅድም የነገርኩሽ የሲኒማ ወኪንግ ኤሪያ፣ ሳይክሊንግ ኤሪያ ጨምሮ 12 ካሬ ብቻ ነው ያነሳነው። ስለዚህ ይሄ በጣም ለየት ያደርገናል ብዬ አስባለሁ። ደንበኞችም ሲሄዱ ሌላ ቦታም ራሱ ከጠየቁ ግሮሳችሁ ስንት ነው፣ ኔታችሁ ስንት ነው? ስለዚህ ከ50% በላይ የሚያነሳ ድርጅት ኪሳራ ነው ብለን እናምናለን ማለት ነው። በጣም ጥሩ ሚኪያስ፣ ጥሩ ቲፕ ነው የነገርከን። እውቀት ስለሚጠቅም ገዢዎች ደግሞ በማወቅ እንዲገቡ እንዳልከው 15 ካሬውን ለፓርኪንግ የምትጠቀሙ ከሆነ ለዛ ሁሉ አሚኒቲ ከደንበኛ የምትወስዱት ካሬ በጣም ትንሽ ነው። እንግዲህ ደንበኞች አይተው አነጻጽረው የሚሆናቸውን ይመርጣሉ። እንግዲህ አሁን ገዢዎች መጥተው መግዛት ቢፈልጉ ያከፋፈሉን ሁኔታ ደግሞ ማወቅ አለባቸውና ያከፋፈል ሁኔታው ምን ይመስላል የሚለውን በዛውም ደግሞ በኢትዮጵያ ብር ነው ወይስ በዶላር ነው የሚዋዋሉት የሚለውንም በደንብ ግልጽ አድርግልን። እሺ ማርታ፣ ያው በመጀመሪያ እንደጠየቅሽኝ ፊክስድ ፕራይስ ነው። ፊክስድ ፕራይስም ሆኖ ደግሞ በኢትዮጵያ ብር ብቻ ነው እኛ የምንቀበለው ማለት ነው። ስለዚህ ትልቁ ያከፋፈል ሚንሳችን በኢትዮጵያ ብር ነው። ቅድመ ክፍያ መክፈል የሚፈልጉ በ10% መጀመር ይችላሉ። ከዛ በግንባታው ሂደት ያው ሪል ስቴት ላይ 3 አይነት አከፋፈል አለ። ለጊዜው ግን በግንባታው ሂደት እንደሚከፈል ካወቁ ይበቃል ማለት ነው። ሌላው ደግሞ ለ15 ደንበኞች ያወጣነው ልዩ ኦፈር አለ። ያ ማለት ቅድመ ክፍያ 10% ነው ብዬሻለሁ። ከ10 በላይ ለምሳሌ የሁለተኛ ዙር ክፍያቸው 15% ነው። እሷን ጠቅልለው የሚከፍሉን ከሆነ 25% 7% ቅናሽ እንሰጣቸዋለን። 30፣ 40፣ 50 እያለ ከ100% ውጪ ደግሞ ለሚከፍሉ የተለያዩ የቅናሽ የዲስካውንት ፓኬጆች አሉን ማለት ነው። ስለዚህ ይሄ ብዙ የሚቆይ አይደለም። ትልቁ ዲስካውንታችን 100 ለሚከፍል 30% ዲስካውንት ነው። ከዛ ውጭ ያለው ግን በአከፋፈል ሂደት ያለው ዲስካውንት ለ15 ደንበኞች ብቻ ነው ያዘጋጀ ነው። እሱን መጠቀም የሚችሉ ሰዎች መጠቀም ይችላሉ ማለት ነው። ይሄ በጣም ጥሩ ኦፈር ይመስለኛል። እንግዲህ በጣም አመሰግናለሁ ሚኪያስ፣ በደንብ ግልጽ አድርገህ ድሪም ሪል ስቴት ላይ ያለውን እውነታ ለተመልካቾች ክሊር ስላደረግ በደንብ ስላብራራህ በጣም እናመሰግናለን። እንግዲህ ተመልካቾች ቢፈልጓችሁ፣ ቤት ገዢ ቢፈልጋችሁ እናንተን እንዴት ማግኘት ይችላል? ኦኬ፣ ያው ኢንተርቪዋችን መሀል ላይ ያው አንቺም ትተባበሪናለሽ። ሙሉ የኢንተርቪው ቪዲዮ ላይ የእኛን ስልክ እናስቀምጣለን። በዛ በዋትሳፕ ማውራት ይችላሉ፣ በቴሌግራምም ቀጥታም መደወል ይችላሉ ማለት ነው። በዛ መሰረት የሚፈልጉትን ቤት መምረጥ ይችላሉ። ለምሳሌ አንዱን ቤት ዲዛይን እንኳን ላንሳለሽ ቢባል 165 ካሬ ነው እኛ ጋር ያለው ባለ 3 መኝታ። እሱ ማለት ስቶር አለው፣ የሰራተኛ ክላስ ከራሱ መታጠቢያ ጋር አለው። ኦፕን ኪችንም ክሎዝድ ኪችንም አለው። ኦፕን ኪችኑ በሳሎኑ በኩል ነው ያለው። ልክ ከቤተሰብ ጋር ማታ የራት ፕሮግራም ማዘጋጀት ብትፈልጉ በጣም አሪፍ ነው ማለት ነው። እዛችሁ አብስላችሁ እዛችሁ የሻማ ራት ፕሮግራም ይኖራችኋል ማለት ነው። ስለዚህ የኦፕን ኪችን እና
ክሎዝድ ኪችን አማራጭ አለው። እያንዳንዱ መኝታ ቤቶች የበረንዳ አክሰስ አላቸው ማለት ነው። ስለዚህ ይሄ አንዱ አማራጭ ነው። ሌሎችም አማራጮች አሉ። ደንበኞች መርጠው መግዛት ይችላሉ ማለት ነው። ስለዚህ እንግዲህ ቀድሞ ሚኪያስ እንደገለጸው የበለጠ መረጃ የምትፈልጉ ደንበኞች እታች በምናስቀምጥላችሁ ስልክ የደወላችሁ በደንብ መረጃ ማግኘት፣ ሄዳችሁ መጎብኘት፣ መግዛት ትችላላችሁ። ለዛሬ ግን ለነበረን ቆይታ ከልብ ያመሰግናለሁ። እኔ ማርታ እባላለሁ። ቴንክ ዩ። ሰላም ተመልካቾቻችን እንደምን አላችሁ? ማርታ ነኝ። አሁን የምገኘው ሲኤምሲ ላይ ከተማችን ላይ እንግዲህ መነጋገሪያ የሆነው ሲኤምሲ ላይ ትልቅ ኮምፓውንድ አፓርትመንት እያስገነባ የሚገኘው ካምፓኒ ላይ ነው። እንግዲህ እዚህ ተገኝቻለሁ። ሄድ ኦፊሳቸው ላይ ምን ይመስላል፣ ሲኤምሲ ላይ ያስገነቡት ያሉት ኮምፓውንድ አፓርትመንት ምንድነው፣ ምን ኦፈሮች፣ አዳዲስ እድሎች ይዞ መጥቷል የሚለውን ለእናንተ ለተመልካቾቼ በዲቴይል አሳያችኋለሁ። ተከታተሉኝ።